ሰላም ሰላም የዩቲዩብ የተመልካቾች ዛሬም በአዲስ ኦንላይን ስራ መጥቻለሁ። ዛሬም እንደተለመደው ፕሌይ ስቶር ላይ እንሄድና ሜሶ አፕ ብለን ዳውንሎድ እናደርጋለን። ዳውንሎድ ካደረግን በኋላ በዚህ መልኩ በኢሜይላችን ሬጂስተር እናደርጋለን። በኢሜይላችን ሬጂስተር ካደረግን በኋላ ቀጥታ ወደ አፑ ድህረ ገጽ ይወስደናል። እዚህ ጋር መሙላት ያለብን እንሞላለን። ለምሳሌ ጾታ ይጠይቃል፣ ሜል እላለሁ። ከዛ ስም ይጠይቀኛል፣ ቴክ ብዬዋለሁ። ከዛ ሴቭ ብለን እንሄዳለን ማለት ነው። ከዛ በኋላ ስለተመዘገብኩ ብቻ እዚህ ጋር ጊፍት ይሰጠኛል፣ ክሌም አደርጋለሁ። ወደ 300 ኮይን ሰጥቶኛል፣ ገና መጀመሪያ ስለሆነ በዚህ መልኩ ክሌም አደርጋለሁ። ከዛ በኋላ በዚህ መልኩ ወደ ኦንላይን ወይም ሊቭ ይወስደኛል። ኦንላይን ላይ በዚህ መልኩ መግባትና ኮይኖችን መሰብሰብ ትችላላችሁ። ኦንላይን አስገብቶኛል ማለት ነው፣ ገና ሬጂስተር እንዳደረኩ። ዜን በዚህ መልኩ ቼክ ኢን እለዋለሁ። በየቀኑ 300 ኮይኖችን ታገኛለህ ብሎኛል። እነዚህ በየቀኑ እየገባው ኦንላይን እየተቀመጥኩ ኮይኖችን እንሰበስባለን ማለት ነው። እዚህ ጋር ስማችን ሬጂስተር መሆኑን፣ ሌቭላችን ምን ያህል መሆኑን የምናይበት ነው። እዚህ ጋር ደግሞ ሰዎች ጆይን ያደረጉ ሰዎችን የምናይበት ነው ማለት ነው። ኦንላይን ላይ ያሉ ሰዎችን ጆይን ያደረጉ፣ ሊቭ ላይ ያሉ ሰዎችን የምናይበት ነው። በዚህ መልኩ እነሱን ፎሎ እያደረግን ኮይኖችን መሰብሰብ እንችላለን። ኦንላይን እየተቀመጥን ኮይኖች መሰብሰብ እንችላለን። እዚህ ጋር ሲስተሙ የሚልክልን ወይም ደግሞ ሲስተሙ የሚልክልን ሚሴጅ የምናይበት ነው። እዚህ ጋር ደግሞ ከስተመር ሰርቪስ ቲሞችን የምናወራበት ነው። የአፑን ቲሞች ሰፖርት እንዲያደርጉን የምናወራበት ነው። እዚህ ጋር እያንዳንዱ አክቲቪቲያችን ምን ላይ ፕሮግረሱ ምን ላይ ደረሰ የሚለውን የምናይበት ነው። ስለዚህ አክቲቪቲዎቻችን እነኚህን ሴንተር ያደርጉ ናቸው። ጌሞችን እንጫወታለን፣ ሰዎችን ኢንቫይት እናደርጋለን። እነኚህን ሁሉ ስናደርግ ኮይኖችን እንሰበስባለን። ከዛ ወደ ዶላር ቀይረን ናቸው ወይም ወደ ዩኤስዲቲ ቀይረን በዶላር ማውጣት እንችላለን ማለት ነው። እዚህ ጋር ደግሞ አጠቃላይ አፑ ላይ ያሉ ነገሮች ምን ይመስላሉ የሚለውን የምናይበት ነው። እኔ ለመጀመሪያ ጊዜ ኮይን ሰጥቶኛል። እንደገና ፖይንቶችን ለማግኘት ደግሞ እዚህ ጋር የምሰራቸው አክቲቪቲዎች አሉ። ለምሳሌ ቬሪፋይ መሆን አለብኝ። ስለዚህ ቬሪፋይ አደርጋለሁ ራሴን ማለት ነው። ፊቴን ልክ አሻንጉሊቷን ስታዩት በምታንቀሳቅሰው መልክ ቬሪፋይ አደርጋለሁ። ወደ ጎን፣ ወደ ግራ እንዲሁም ደግሞ አፍንም በመክፈት ይላል። እነኝህን ሁሉ በትክክሉ አሟላለሁ። ከዛ በኋላ ቬሪፋይ ይሆናል ማለት ነው። በዚህ መልኩ አካውንቴን ቬሪፋይ አድርጌያለሁ ማለት ነው። ከዛ በኋላ ዊዝድሮዋል ለማድረግ ደግሞ ራንደም ፖይንት ፎር ካሽ የሚለውን እዚህ ጋር ማየት ነው። 100,000 ፖይንቶችን ሳገኝ ወደ $10 ይሆናል። ያን $10 ማውጣት እንችላለን ማለት ነው። እዚህ ጋር ዩኤስዲቲ በባይናንስ፣ በባንክ፣ በሌሎችም አማራጮች ወደ አካውንታችን የሰበሰብናቸውን ኮይኖች ትራንስፈር ማድረግ እንችላለን። ሚኒመም ትራንስፈር የማናደርገው ግን $10 ሲደርስ ነው። 1000 ፖይንት $1 ነው። ስለዚህ ወደ 100,000 ፖይንት ስንደርስ ወደ $10 ይሆናል። ስለዚህ $10 ማውጣት እንችላለን ማለት ነው። ወይም ደግሞ 100,000 ፖይንትን ማውጣት ይቻላል ማለት ነው። እነኚህን 100,000 ፖይንት ለማምጣት ወይም ደግሞ እነኚህን ስራዎች ለመስራት ደግሞ ምንድን ነው የምናደርገው? ሰዎችን ኢንቫይት እናደርጋለን። ኦንላይን ሊቭ እንቀመጣለን። ሰዎችን ፎሎ እናደርጋለን። ፎሎ ባደረግናቸው ወይም ኢንቫይት ባደረግናቸው ልክ በየቀኑ ፖይንቶችን እንዲሁም ደግሞ ኮይኖችን ይሰጠናል ማለት ነው። እንዲሁም ደግሞ ኤጀንት ሰርቪስ ሴቲንግ ውስጥ ገብተን ኤጀንቶችን ማናገር ይኖርብናል። ለምሳሌ እዚህ ጋር 7,000 ኮይን ከሰበሰብን $0.99 ይሰጠናል። እንደዛ እያደረግን
ኮይኖችን እንሰበስባለን ማለት ነው። እዚህ ጋር ሰዎችን ኢንቫይት ባደረግን ቁጥር ወደ 3 ቻንሶችን ያስሞክረናል። እስከ $100 ድረስ እድል ከወጣልን ይከፍለናል ማለት ነው። ልክ ሰዎችን ኢንቫይት ባደረግን ቁጥር የምንሞክራቸው የእጣ ቁጥሮች እየጨመሩ ይሄዳሉ ማለት ነው። ለምሳሌ እዚህ ጋር 3 ጊዜ ያስሞክሮኛል። አንዴ 34 ሳንቲም አግኝቻለሁ። እንደገና አሁንም አስሞክሮኛል። ሁለተኛ ቻንስ እንዲሁ ሌላ 36 ሳንቲም አግኝቻለሁ፣ በዶላር ማለት ነው። እንዲሁ አሁንም ሌላ ቻንስ ያስሞክረኛል። 0.05 ሳንቲም አግኝቻለሁ ማለት ነው። በአጠቃላይ ወደ 75 ዶላር ወይም ወደ 75 ሳንቲም አግኝቻለሁ ማለት ነው። ኢንቫይት ሰዎችን ስታደርጉ እስከ 6 ጊዜ እንድትሞክሩና እስከ $100 ድረስ እድለኛ እንድትሆኑ ያደርጋችኋል ማለት ነው። ስለዚህ ሰዎችን በዚህ መልኩ ፌስቡክ ላይ፣ ዋትሳፕ ላይ፣ ኢንስታግራም ላይ ሰዎችን ኢንቫይት በማድረግ ጊፍቶችን መስራት ትችላላችሁ። እዚህ ጋር ደግሞ የምንሰራቸው ስራዎች ናቸው ማለት ነው። ሰዎችን ይኸው ፎሎ በማድረግ ሴንድ ጊፍት በመስጠት እንዲሁም ደግሞ ኮምፕሌት ታክሶችን ቻርጅ በማድረግ ዴሊ ታክሶች ለምሳሌ ዎች ሊቭ ላይ በመቀመጥ ወይም ደግሞ ኦንላይን በመሆን እድለኛ ታክሶችን በመስራት ሰዎችን ኢንቫይት በማድረግ በዚህ መልኩ እዚህ አፕ ላይ በመስራት ብሮችን ማግኘት እንችላለን ማለት ነው። በዚህ መልኩ ሞባይላችሁ እንዲሁም ደግሞ ዳታ ካላችሁ ወይም ቤታችሁ ዋይፋይ ካለ በዚህ መልኩ ዶላሮችን ሜክ በማድረግ መስራት ይቻላል ማለት ነው። ከሰራችሁ በኋላ ደግሞ በቀላሉ ለብዙ ነገር ለተለያዩ ነገሮች መጠቀም ትችላላችሁ ማለት ነው። በዚህ መልኩ ሜሶ አፕ ላይ በመስራት የራሳችሁን ገቢና ካፒታል ማሳደግ ትችላላችሁ ማለት ነው። እንዲሁም ደግሞ ኤጀንሲ ክሬት ማድረግ ይጠበቅባችኋል። በኤጀንሲ ስር ሲሆን ኮሚሽን ስለምታገኙ በኤጀንሲ ስር ክሬት አድርጋችሁ በዛ መልኩ ብትሰሩ የበለጠ ተመራጭ ነው። ካልፈልጋችሁ ደግሞ በዚህ መልኩ ሎጋውት ብላችሁ መውጣት ይቻላል ማለት ነው። ያ ሁሉም ነገር በእኛ ኢንተረስት ላይ የተመሰረተ ስለሆነ ማለት ነው። እዚህ ጋር ደግሞ የሴኩሪቲ ሲስተሞች አሉ። እዚህ ጋር ለምሳሌ ዋትሳፕ ላይ እንዲሁም ፌስቡክ ላይ ጆይን ማድረግ ትችላላችሁ። እንዲሁም ደግሞ ሴኩሪቲ ማድረግ ከፈለጋችሁ ደግሞ በቀላሉ ሴኩሪቲም ፓስወርድም ማድረግ ትችላላችሁ ማለት ነው። ለጥንቃቄ ያህል ይሄንን ብታደርጉ የበለጠ ጥሩ ነው። ምክንያቱም ሰዎች ስልካችሁን በቀላሉ ተቀብለው ወደ ራሳቸው ሴንድ እንዳያደርጉት ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ።